እንደምናልክ ስምህንና ለምን እዚህ ዊኬር ያዘጋጀውን ፕሮግራም ላይ ለምን እንደመጣህ በትነግረኝ። ስሜ ዳንኤል ነው ይባላለሁኝ። የእነሆኝ የበጎ አድራጎት ፋውንደር ነኝ። እነሆኝ ማለት ሂራያ ማለት ነው፣ ትርጓሜው ማለት ነው። እነሆኝ የምንሰራው በህፃናቶች ላይ ነው። ኢትዮጵያ ውስጥ ህፃናቶች ወላጅ አልባ የሆኑ ህፃናቶችን መርዳት ነው። በተለይ ያሉን 60 ህፃናቶች አሉን። ሁለት አባትና እናትን ያጧሉ ወይ አባትን ወይ እናትን ያጧሉ እና እነዚህ ልጆች ሰለክት ተደርጎ ይሰጡን በሚኖሩበት ቀበሌ ያው ችግር ስላለባቸው ወደ ትምህርት ቤት መሄድ ስለማይችሉ ኑሯቸው ማሸነፍ ስለማይችሉ እኛ የምንሰራው ፎስተር ፓረንት እና ፎስተር ቻይልድን እነዚህ ሁለቱን እናትና አባትን ማገናኘት ነው እና ወደ 60 ህፃናቶች ያሉን ከዛ ውስጥ 17 ስፖንሰር አግኝተናል። ሌሎችንም እየፈለግን ነው እና አካባቢው ደግሞ በአጋጣሚ አለመታደል ሆኖ የጦርነት ቀጠና አካባቢ ስለነበር ብዙ ጊዜ እየተበተኑብን እንደገና እየመለስን ከነዚህ ከ60ዎቹ ህፃናት 4ቱ ኤችአይቪ ፖዚቲቭ ነበሩ። አንዱ ያው በጦርነት ሁኔታ በትክክል ሕክምና ማግኘት ስላልቻለ እንዲሁም ሌላ በሽታ ስለነበር ያው ወደ እግዚአብሔር ሄዶብናል። ትልቅ ሐዘን ላይ ነው። ግን እስቲ ሌሎቹ አለን እንግዲህ ከእግዚአብሔር ጋር ረዳት ካገኘን ሌሎችንም በትክክል ለማሳደግ እግዚአብሔር ጋር አብረን እንሰራለን ማለት ነው። በጣም የተቀደሰ ሐሳብ ነው። ባጭሩ እንዴት ጀመርከው? እንዴት ሐሳቡ እንዴት መጣልህ? ይሄ ቆንጆ ጥያቄ ነው። ሜቢ አንቺ ሁለተኛ ሰው ትሆኛለሽ እስካሁን ድረስ 2017 ነው የተመሰረተው። 7 ዓመታችን እየሆነ ነው። ህፃን ሆኜ ነው በ12 ዓመት እንግዲህ የተወለድኩት ወደ ኢትዮጵያ ሰሜን ወሎ ውስጥ ራያ ቆቦ ነው። እዛ አካባቢ አብዛኛው ገበሬ ነው እና በዛ ሰዓት ድርቅ ነበር እና በህፃንነቴ አንድ ህፃን ከናቱ ጋር ሆኖ እናቱ አልፋለች። እሱ ግን በጡቷ ስር ሆኖ ያለቅስ ነበርና የመንግስት ሰራተኞች ይዘው ሲሄዱ ያንን በማየት የሮጥኩ ብቻ ወደ ቤት ሂጄ ተኝቻለሁ። ብዙ ጊዜ ያ በጭንቅላቴ ይመላለስ ነበር እና የዛ ልጅ እንባ አሁን ዛሬ ፈልቆ የብዙ ልጆች ለማሳደግ እየሞከርን ነው። በጣም ደስ ይላል። በርታ፣ እግዚአብሔር ያበርታ፣ ጠንክር። አመሰግናለሁ ወንድሜ። እሺ